የዛሬው ዜና ትኩረት የሚያደርገው የአውሮፓን ስጋት፣ የትራምፕ ስልጣን መገፋትና የፓኪስታን ሽምግልና ላይ ያተኮረ ነው። ሰላም ጤና ይስጥልኝ። ንቁ መረጃ ዛሬም በመካከለኛው ምስራቅና በዓለም ፖለቲካ ዙሪያ ያሉ አዳዲስ መረጃዎችን ይዞላችሁ ቀርቧል። ኢራን አውሮፓን ልትመታ እንደምትችል ማስጠንቀቂያ ተሰጥቷል። በሌላ በኩል የአሜሪካው ዶናልድ ትራምፕ ከስልጣን ለማንሳት 25ኛ ማሻሻያ እየተጠቀሰ ነው። የፓኪስታን አምባሳደር አስደሳች የሆነ የሰላም ፍንጭ ሰጥተዋል። ዝርዝሩን አብረን እንከታተል። የአውሮፓ ስጋትና የኔታንያሁ ንግግር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ሚሳኤሎች አውሮፓ፣ እንግሊዝና ፈረንሳይን የመምታት አቅም እንዳላቸው አስታውቀዋል። አውሮፓውያን ከኛ ጎን ቆመው ካልተዋጉ አደጋው ለሁላችንም ነው በማለት ጥሪ አቅርበዋል። እስራኤል የኢራን የባቡር መስመሮች ላይ ጥቃት ለማድረስ ማቀዷም ተሰምቷል። ይህ የኢራን ወታደራዊ እንቅስቃሴ ሙሉ በሙሉ ለማሽመድመድ ያለመ እንደሆነም ተገልጿል። በትራምፕ ላይ የተቃጣው የስልጣን ስጋት። በአሜሪካ በኩል ደግሞ አስደንጋጭ መረጃ ወጥቷል። ተቃዋሚዎች ዶናልድ ትራምፕን ከስልጣን ለማንሳት 25ኛው የህገ መንግስት ማሻሻያ እንዲተገበርላቸው እየወተወቱ ነው። ይህ ህግ አንድ ፕሬዚዳንት ስራውን በአግባቡ መወጣት ካልቻለ ከስልጣን የሚነሳበት ነው። ትራምፕ ግን ጦርነቱን ለመቃወም የተቻለኝን እያደረግኩ ነው በማለት አቋማቸውን እየገለጹ ይገኛሉ። የፓኪስታን ሽምግልናና የኢራን ኢኮኖሚ። በዚህ ሁሉ ግርግር መሃል ፓኪስታን ትልቅ የሽምግልና ሚና እየተጫወተች ነው። የፓኪስታን የኢራን አምባሳደር ሬዛ አሚር በኢራን፣ እስራኤል እና አሜሪካ መካከል ያለውን ውጥረት ለማርገብ ተስፋ ሰጪ ንግግሮች መደረጋቸውን ገልጸዋል። በሌላ በኩል ኢራን በደረሰባት ጥቃት የገንዘብ ዋጋዋ በከፍተኛ ሁኔታ በመውደቁም ኢኮኖሚያዋ ወደ ዶላር አጠቃቀም እየተቀየረ መሆኑ ታውቋል። በስተመጨረሻም ጦርነቱ አሁን ወደ ዲፕሎማሲያዊና ኢኮኖሚያዊ ትግል እያደገ ነው። የፓኪስታን ጥረት ሰላም ያመጣ ይሆን ወይስ በትራምፕ ላይ የተጀመረው እንቅስቃሴ ፖለቲካውን ያበላሸዋል? እናንተስ ምን ትላላችሁ? ኮመንት ላይ ጻፉልን። ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። ሰላም